አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን። ሰራዊተ መላእክት ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ዓለም ሥጋው ወደሙ ለመድኃኔ ዓለም የንስሐ ጸሎት። አቤቱ አምላካችን እግዚአብሔር ሆይ አንተ ቸር ሰውን ወዳጅ ነህና አቤቱ የተፈታን ነጻ የሚወጣን አድርገን፣ ወገኖችንም ሁሉ ፍታቸው። አጥ የመሆን እኔንም አገልጋይን ፍታኝ። ክቡራን ብፁዓን ቅዱሳን ፓትርያርኮች አባ መርቆሬዎስን አባ ማትያስን አስባቸው። ብፁዓን ሊቃነ ጳጳሳትንም አስባቸው። አምላካችን ሆይ ለብዙ ዘመናት ለረጅም ወራት በእውነትና በሰላም መጠበቅን ጠብቅልን። አቤቱ ሀገራችንን ኢትዮጵያን አስባት። የሚጣላትንና ጠላቶቿን ፈጥና አስገዛላት። የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን፣ ቀሳውስቱንና ዲያቆናቱን፣ አንባቢዎቹንና መዘምራኑን፣ ደናግሉንና መነኮሳቱን፣ ባልቴቶቹንና አባት እናት የሞቱባቸውን ወንዶቹንና ሴቶቹን፣ ሽማግሌዎቹንና ልጆቹን ክብርት በምትሆን በዚህ ቤተ ክርስቲያን ያሉትን የቆሙትንም የክርስቲያኑን ወገኖች ሁሉ ክርስቶስን በማመን አጽናቸው። አቤቱ በቀናች ሃይማኖቱ የሞቱትንና ያረፉትን አባቶቻችንና ወንድሞቻችንን እህቶቻችንን ሁሉ አስባቸው። ነፍሶቻቸውንም በአብርሃምና በይስሐቅ በያዕቆብም አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገምም ሁሉ ከበደልም ሁሉ ከክደትም ሁሉ በሐሰት ከመማል ሁሉ ከመገዘትም ሁሉ አድነ። በክደትና በርኩሰት ካላውያንና ከአረማውያን ጋር አንድ ከመሆን አድነ። አቤቱ ጥበብንና ኃይልን ልብንና ልቡናን እውቀትንም ስጠን። እንግዲህ ከሚፈታተነን ከሰይጣን ሥራ ሁሉ እስከ ዘላለሙ እንርቀን እንሸሽም ዘንድ አቤቱ ሁልጊዜ ፈቃድን አንተ የምትወደኑን ሥራ እንድንሠራ አድርገን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባል። ከእሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ